ዩቲዩብ ላይ 4000 ዋች አወር ማግኘት እጅግ በጣም ከባድ ነገር ነው። ነገር ግን ዛሬ የምነግራችሁን 7 ዘዴዎች በመጠቀም በቀላሉ በአጭር ጊዜ ውስጥ 4000 ዋች አወር ማግኘት ትችላላችሁ። እነዚህ ዘዴዎች እኔ ተጠቅሜ ለራሴ የሰሩ ስለሆኑ በዛሬው ቪዲዮ አካፍላችኋለሁ ማለት ነው። ሰባቱን ነገር ማወቅ የምትፈልጉ ከሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮንም ላይክ በማድረግ ጀምሩት። እንግዲህ ዛሬ የምነግራችሁ ሰባቱን ነገር እኔ ተጠቅሜ በአጭር ጊዜ ውስጥ ማለትም በ3 ወር ውስጥ 4000 ዋች አወሮችን ማግኘት ይቻላል። ስለዚህ እኔ ላይ የሰራው ነገር ነው ለእናንተ ማካፍለው። እስከ ቪዲዮ ፍጻሜ ተከታተሉኝ። ዩቲዩብ ላይ እንደሚታወቀው እንግዲህ ረጃጅም ቪዲዮዎች ናቸው ዋች አወራችን ሊጨምሩ የሚችሉት ወይም ደግሞ ቪዲዮአችን ብዙ እይታ በሺዎች በሚሊዮኖች የሚታይ ከሆነ ዋች አወራችን ከፍ ሊል የሚችለው ማለት ነው። ስለዚህ የመጀመሪያው መፍትሄ ብዬ ያስቀመጥኩት እናንተ የሰራችሁትን ቪዲዮ ለምሳሌ ያክል 10 ተመሳሳይ አይነት ቶፒክ የሰራችሁት ቪዲዮ ካለ እነሱን አንድ ላይ በማድረግ እንደ አንድ ቪዲዮ ፖስት ማድረግ ትችላላችሁ። እኔም እንግዲህ ይህንን ዘዴ ተጠቅሜዋለሁ። መጀመሪያ ላይ ለቀኳቸውን ቪዲዮዎች አንድ ላይ በማስቀመጥ ቪዲዮቹ ለጀማሪ ዩቲዩበሮች ስለሚጠቅሙ ተመሳሳይ አይነት ሐሳብ ስለነበራቸው ይህም ጀማሪ ዩቲዩበሮች መጠቀም ያሉባቸውን ነገሮች ስለዘረዘርኩበት እነዛን ቪዲዮዎች አንድ ላይ አድርጌ ቪዲዮን ባላስተዋውሶም እንግዲህ ከ1 ሰዓት በላይ ነው ርዝማኔው። እንደምታዩት እንግዲህ ከ7000 ቪው በላይ ማግኘት ችሏል። እናንተም እኔ ያረኩትን የራሳችሁ ቻናል ላይ በመተግበር በቀላሉ 4000 ዋች አወር ማግኘት ትችላላችሁ ማለት ነው። የመጀመሪያው ዘዴ ይሄ ነው፣ እንግዲህ ተጠቀሙበት። ወደ ሁለተኛውና ሁልጊዜ ወደምነግራችሁ ደግሞ ስናልፍ ፕሌሊስት ነው። ፕሌሊስት እንደሚታወቀው ዩቲዩብ ላይ ዋች አወራችን ወይም የእይታ ሰዓታችንን ከፍ ከሚያደርጉ ነገሮች ውስጥ አንዱ ነው። ይህም እንዴት ዋች አወራችን ወይም የእይታ ሰዓታችንን ይጨምራል ብላችሁ ከጠየቃችሁኝ አንድ ሰው የእናንተን ፕሌሊስት በሚመለከትበት ሰዓት እንደምታዩት እንግዲህ ፕሌሊስት አቀማመጡ ይሄን ይመስላል። ቪዲዮዎችን እየተመለከተ ከዚህ ይሄን ሐሳብ ጨርሶ ወደ ቀጣዩ ሐሳብ እንዲሸጋገር ያደርጋል ማለት ነው። በዛ ሳይክል ውስጥ በሚቀመጥበት ሰዓት ላይ ቪዲዮአችሁን ቁጭ ብሎ ለረጅም ሰዓት ይመለከታል ማለት ነው። በዚህ መልኩ እንግዲህ በቀላሉ ለናንተ ዋች አወራችሁ ይጨምራል ማለት ነው። ስለዚህ ፕሌሊስቶችን መጠቀም አለባችሁ። ከዚህ በፊት ደግሞ የፕሌሊስት አሰራር ቪዲዮ ሰርቼላችሁ ነበር። ያን ቪዲዮ ያላያችሁ ካርድ ላይ ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ ማለት ነው። ሁለተኛው ዘዴ ፕሌሊስት ነው። ሶስተኛው ሜትድ ደግሞ ወይም ሶስተኛው ዘዴ ኢንድ ስክሪን ይባላል። ስለ ኢንድ ስክሪንም ከዚህ በፊት ቪዲዮ ሰርቼላችኋለሁ። ኢንድ ስክሪን ደግሞ ጥቅሙ ምንድነው ካላችሁኝ ከፕሌሊስት ጋር ተመሳሳይነት ነገር አለው። ነገር ግን ኢንድ ስክሪን ቪዲዮአችን መጨረሻ ላይ ነው ማለት ነው የሚቀመጠው። ለምሳሌ ይሄ ቪዲዮ ስለ ዋች አወር የሚያወራ ከሆነ ቀጣይ ስለ ሰብስክራይበር ቪዲዮ ሰርቼ ከሆነ እንዴት በቀላሉ ብዙ ሰብስክራይበሮች ማግኘት እንደምትችሉ ቪዲዮ ማየት ከፈለጋችሁ እዚህ ጋር አስቀምጬላችኋለሁ ብዬ በመነግራችሁ ሰዓት እናንተ ያን ቪዲዮ ታያላችሁ ማለት ነው። ያንንም ቪዲዮ ስታዩት እዛ ቪዲዮ ላይም ኢንድ ስክሪን አስቀምጣለሁ። በዚህ መልኩ እንግዲህ ከፕሌሊስት ጋር ተመሳሳይነት ያለውን ሳይክል ፈጥራለሁ ማለት ነው። ስለዚህ እናንተ እነዛን ኢንድ ስክሪኖች ባያችሁ ቁጥር ለኔ ዋች አወሬ እየጨመረ ይላል ማለት ነው። በቀላሉ በእነዚህ ስቴፖች ዋች አወራችሁን ማሳደግ ትችላላችሁ። አራተኛው ደግሞ ተመልካቾቻችሁን ማሳተፍ ወይም ኦዲየንስ ኢንጌጅመንት የሚባለው ነው። ለምሳሌ ቪዲዮዎችን እየሰራችሁ ሰዎች እናንተ ቪዲዮ ላይ ኮሜንት እንዲያደርጉ ማበረታታት ወይም መገፋፋት ምን ይጠቅማል ብላችሁ ካሰባችሁ ሰዎች የእናንተ ቪዲዮ ለቀው ሳይወጡ እዛው ላይ ሆነው ኮሜንቶችን እየጻፉ ከእናንተ ጋር ኢንጌጅ እያደረጉ ቪዲዮአችሁን እስከመጨረሻው እንዲመለከቱ ማድረግ ትችላላችሁ። በዚህ መልኩ እንግዲህ ብዙ ሰዎች የእናንተን ቪዲዮ በተመለከቱ ቁጥር እዛ ላይ ኮሜንታቸውን እያስቀመጡ ቪዲዮአችሁን እስከመጨረሻው ከተከታተሉላችሁ ለናንተ ዋች አወራችሁ ይጨምራል ማለት ነው። ይህንንም ቴክኒክ መጠቀም ትችላላችሁ። እጅግ በጣም ቀላል ነው። እነዚህን ቴክኒኮች እየተጠቀማችሁ ዋች አወራችሁን በአጭር ጊዜ ውስጥ ማሳደግ ትችላላችሁ። አምስተኛው ደግሞ ታይም ስታምፕ ነው። እንግዲህ ታይም ስታምፕን ብዙ ዩቲዩበሮች ላይፈልጉት ይችላሉ። ምክንያቱም ሰው ያንን ቪዲዮ እያቆራረጠ እንዳይ ማለት ነው ስለሚፈልጉ ብዙ ዩቲዩበሮች ይህን ነገር አይመርጡም። ነገር ግን ለዋች አወር እጅግ በጣም ከፍተኛ ተጽዕኖ አለው። ይህም ለምሳሌ እዚህ ጋር ቻፕተር ካስቀመጥኩት ወይም ታይም ስታምፕ ካስቀመጥኩ ከዚህ በፊት አይታችሁ ከሆነ ቪዲዮዎች ላይ አብዛኞቹ ላይ ታይም ስታምፖች አሉ። ይህም እንግዲህ ተመልካቹን የሚጠቅመው የሚፈልገውን ሐሳብ ከዛ ውስጥ መርጦ እንዲመለከት ያደርጋል ማለት ነው። እኔም እንግዲህ ብዙ ሰዎች ቪዲዮውን እስከመጨረሻ ሊያዩት ስለማይችሉ ብዬ ካሰብኩ ታይም ስታምፖችን እጠቀማለሁ ማለት ነው። በዛ መልኩ እንግዲህ ብዙ ሰዎች ቁጭ ብለው ያንን ታይም ስታምፕ እያሳለፉ በሚያዩበት ሰዓት ላይ ለኔ ዋች አወር ይጨምርልኛል ማለት ነው። ስለዚህ ታይም ስታምፕ መጠቀም አለባችሁ። ታይም ስታምፕ መጠቀም ጥቅሙ ደግሞ ለሲኦ የሚጠቅማችኋል ማለት ነው። ሰዎች ያንን ቶፒክ ሰርች በሚያደርጉበት ሰዓት ላይ በቀላሉ ጉግል ላይ ወይም ዩቲዩብ ላይ ማግኘት ይችላሉ። ስለዚህ ታይም ስታምፖችን መጠቀም አለባችሁ። ከዋች አወር በተጨማሪ ለሌላም ነገሮች ጥቅም ስላለው ታይም ስታምፕ መጠቀማችሁ እንዳትረሱ።
ስድስተኛው ሜትድ ወይም ደግሞ ስድስተኛው ዘዴ ደግሞ ሾርት ቪዲዮ በምትለቁበት ሰዓት ላይ ከሎንግ ቪዲዮ ጋር ሊንክ ማድረግ አለባችሁ ማለት ነው። ለምሳሌ አሁን በማሳያችሁ መልኩ ሪሌትድ ቪዲዮ የሚል አለ። ሾርት ቪዲዮዎችን በምትለቁበት ሰዓት ላይ ዲቴል ላይ ሪሌትድ ቪዲዮ ወይም ከዚህ ቪዲዮ ጋር ተያያዥነት ያለው ቪዲዮ ብላችሁ የምታስቀምጡበት ማለት ነው። ይህም ለምን ይጠቅማል ብላችሁ ካሰባችሁ አሁን ላይ ብዙ ሰዎች ሾርቶችን ነው የሚመለከቱት ማለት ነው። ስክሮል እያደረጉ የእናንተን ቪዲዮ ከወደዱት አጭሩን ከወደዱት ረጅሙን ለመመልከት ፈቃደኛ ስለሚሆኑ እዛ ጋር ሊንክ ስታደርጉላቸው በቀላሉ ያንን በመጫን ወደ ረጅሙ ቪዲዮ ይገባሉ ማለት ነው። ይህም ለእናንተ ወቻወራችሁን ይጨምርላችኋል። ስለዚህ እቺንም ዘዴ መጠቀማችሁን እንዳትረሱ። ሰባተኛና የመጨረሻው ዘዴ ወይም የመጨረሻው ሜትድ ደግሞ ትሬንዲንግ ቪዲዮዎችን መስራት። ይህ እንግዲህ ለምን ይጠቅማል ብላችሁ ካሰባችሁ የምትሰሩት ቪዲዮ አጫጭር ቪዲዮዎች ወይም ከ10 ደቂቃ በታች ቪዲዮ የምትሰሩ ከሆነ ትሬንዲንግ ቶፒክ ወይም አሁን ላይ መነጋገሪያ የሆኑ ሀሳቦችን ይዛችሁ መምጣት አለባችሁ ማለት ነው። ብዙ ቪዎችን ለማግኘት ይጠቅማችኋል። ብዙ ቪው ካገኛችሁ ደግሞ ወቻወራችሁ ይጨምራል ማለት ነው። በተለይ አጫጭር ቪዲዮ ወይም ከ10 ደቂቃ በታች ቪዲዮ ለምትሰሩ ሰዎች ትሬንዲንግ የሆኑ ቪዲዮዎችን መስራት አለባችሁ። ለምሳሌ እኔ ከዚህ በፊት እንዳረኩት ለምሳሌ ኢትዮጵያ ውስጥ ቲክቶክ ይዘጋል ተብሎ ሲነጋገር ነበር። እንግዲህ ይህ ነገር በጣም ቶፒክ ነበረ። ቲክቶክ ላይም ዩቲዩብ ላይም በጣም ቫይራል ሆኖ ነበረ። እንግዲህ የሀሳብ እኔም ይህን ሀሳብ ወስጄ አዲሱ ቲክቶክ ብዬ የሰራሁት ቪዲዮ ነበረ። እንደምታዩት በጣም ብዙ ቪዎችን ሊያገኝ ይችላል። በወቅቱ እንግዲህ ትሬንዲንግ ቶፒክ ነበረ። በዛ ሰዓት ያንን ቪዲዮ በመስራቴ በጣም ብዙ ቪዎችን ማግኘት ችያለሁ። እዚህ ቪዲዮም እንግዲህ በጣም ብዙ ወቻወሮችን ማግኘት ችያለሁ። እናንተም እንግዲህ እንደዚህ አይነት ትሬንዲንግ የሆኑ ቶፒኮችን በመምረጥ በቀላሉ ቪዲዮቻችሁ ቫይራል እንዲወጡ ማድረግ ትችላላችሁ ማለት ነው። ይህንን ዘዴ በመጠቀም ዩቲዩብ ወቻወራችሁን መጨመር ወይም ማሳደግ ትችላላችሁ። እንግዲህ ሰባቱ ዘዴዎች ይመስላሉ። ሌላው ደግሞ ከራሴ የምነግራችሁ ወይም ከራሴ ልምድ ማካፈላችሁ አንድ ምክር አለ ማለት ነው። ዩቲዩብ ወቻወራችሁ ላይ ትኩረት ማድረግ የለባችሁም። በፍጹም ስለ ወቻወራችሁ መጨነቅ የለባችሁ ማለት ነው። ቪዲዮዎቻችሁን በኮንሲስተንሲ አፕሎድ በማድረግ በቀላሉ ወቻወራችሁ ይሞላል ማለት ነው። ስለዛ ግን ወቻወር የምትጨነቁ ከሆነ ወቻወራችሁ ላይሞላላችሁ ይችላል። እነዚህን ዘዴዎች በመጠቀም ቪዲዮዎችን ዝም ብላችሁ በምትለቁበት ሰዓት ላይ በአጭር ጊዜ ውስጥ ወቻወራችሁ ይሞላላችኋል ማለት ነው። ስለዚህ እነዚህን ዘዴዎች ተጠቀሙ። ሌላ ሀሳብ ካላችሁ እንግዲህ ወይም የምትጠይቁት ጥያቄ ካለ ሀሳባችሁን ኮመንት ላይ አስቀምጡልኝ። ለዛሬ ይዤ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ